አልመለስኩም እኮ ጠየቀኝ መልሳ ምን አድርጎ እያልኩ ነው። ይኸውልህ ፎሎ አፕ ኮስችን የሚባል አለ ኪዳነ ለሚዲያ አዲስ አትሁን፣ እንደ አዲስ ጥያቄ ጠይቃለሁ። ኦኬ እዚህ ይኸውልህ ይሄ የፓርቲ ስብሰባ አይደለም ኪዳነ። አሁን የትግራይ የፖለቲካ ህብረተሰብ በአንድነት የቆመ ነው ብለህ ነው የምታምነው ወይስ ፍራግመንትድ ነው ፍራክቸርድ ነው ብለህ ነው የምታስበው? በፊት ህወሓት የነበረው የፖለቲካ የድርጅቱ የፖለቲካ አንድነት ፍራክቸርድ ነው እንዳልከው። አሁን ያለው ህወሓትና በፊት ይለያያል። እንደ ትግራይ ከጠየቀኝ የተወሰነ ተጽዕኖ ፈጥሯል። እሱ ግን ሌሎች እንደሚያወሩት አይደለም። የትግራይ ህዝብ እንደምታውቀው ሲቪላይዜሽናል ሶሳይቲ ነው፣ ኔሽን ስቴት ነው፣ ብሔረ መንግስት። ኔሽን ስቴት ኮት አንኮት ያው ግልጽ ነው። አንድ ስነልቦና፣ አንድ ታሪክ፣ አንድ ባህል፣ አንድ የፖለቲካ አስፓይሬሽን፣ አንድ ስጋት፣ ኦልሞስት በሃይማኖትም ዶሚናንት የሆነ እንትን የሆነ ለማለት ፈልጌ ነው። እና ህብረተሰቡ እንደዚህ መሆኑ ከአካባቢው የተለየ አድቫንቴጅ አለው የሚል አመለካከት አለኝ። ይቅርታ ኪዳነ፣ የኔ ጥያቄ የፖለቲካ ኢሊቱ አሁን በምን ሁኔታ ላይ ነው? ፖለቲካል ኮሚኒቲ እንበለው፣ ሰፋ አድርገን የፖለቲካ ማህበረሰቡ እንበለው ማለት እዛ ውስጥ በስልጣን ዙሪያ ያለው ብቻ ሳይሆን ባለሀብቱ፣ ምሁሩ በፖለቲካ ውስጥ አስተያየት አለኝ፣ እሳተፋለሁ፣ ጽፋለሁ፣ በፓርቲ አባል ሆኜ እንቀሳቀሳለሁ፣ ወሬ ሲቪክ ማህበራት ውስጥ እሰራለሁ። እንደዚህ ሰፋ ባለ መልኩ የትግራይ ፖለቲካ ህብረተሰብ ትግራይ ፖለቲካል ኮሚኒቲ በአሁኑ ወቅት በምን ሁኔታ ላይ ነው? አዎ እንዳልኩ ነው። አንድነቱ በፊት የ2014 እና ከዛ በፊት የነበረውና አሁን ልዩነት አለው። ምንም ጥያቄ ውስጥ አይገባም፣ ልዩነት አለው። ነገር ግን በአጠቃላይ ስታየው አሁን ደግሞ ሪስቶር የሆነ እየተሻሻለ እየጠነከረ አንድነቱ እያመጣ ተቋሞቹ እየገነባ ወደ ጥሩ አቅጣጫ እየሄደ ነው። ምንድነው መገለጫው የዛ ጥሩ አቅጣጫ? እስቲ አንድ ሁለት ምሳሌ ንገረኝ። አሁን መገለጫው ትግራይ ውስጥ የነበሩ የብልጽግና ተወካዮች ወይም ደግሞ ነጭ ባንዳ የምንላቸው ነጭ ባንዳዎች ከነሱ ጋር ጥሩ አቋም የነበራቸው ሄደዋል። ምንም ጥያቄ የለውም። መሄድ ያልነበረባቸው በውስጥ የአያያዝ ችግርና በእነሱ የንቃት ጉድለት ምክንያት ምንም አይነት ችግር ቢሆን ወደ ብልጽግና አማራጭ ሊሆን አይችልም የሚል እምነት አለኝ። ነጭ ባንዳዎች ወደ ንጉሳቸው ሄደዋል። እዚህ ውስጥም ጥቁር ባንዳዎች አሉ። በእርግጥ የነጭና የጥቁር ባንዳ የበላይነት አክትመዋል። አሁን ትግራይ ውስጥ የነበረው ከአዲስ አበባ በር የተመለስ ነው። በእኔ አመለካከት በብልጽግና እንትን አይደለም፣ በብልጽግና ጥንካሬ አይደለም። በእነዚህ በነጭና ጥቁር ባንዳዎች ከውጭ ኃይሎች ተሳስረው የሚሰሩት ስራ ነው። ስለዚህ ይህን የማጥራት ስራ አዲስ አበባ የተመለስ ነው ከብልጽግና ጋር ይሰሩ የነበሩ በውስጥ በትግራይ ሰራዊትና ፖለቲካ ውስጥ በነበሩ ሰዎች ሴራ ምክንያት ነው እያልክ ያለው? በትክክል ኦኬ። ያኔ የሰራዊቱ አዛዥ ማን ነበር? ታደሰ ወረደ። የፖለቲካ ውስጥ የትግራይ በወቅቱ የነበረው ማለት የመጨረሻው ስልጣን ማጋ ነበር? ሴንትራል ኮማንዱን ማይመራ ነበር? ምንም ግን ህወሓት ህብረጽዮን ይመራ ነበር አይደል? አዎ ህወሓት። አዎ በአጠቃላይ ህወሓት። እሱን ተጠያቂ ታደርጋለህ ለዛ ሁኔታ? በጣም ተጠያቂ ይሆናል። ምክንያቱም ኦኬ እሱ በወቅቱ የነበሩትን ኃላፊነቶች ሁሉ በበላይነት ሲመራ የቆየው ሰውዬን ባንዳ ሳትል ከሱ በስር የነበሩትን ሰዎች በምን ምክንያት የሆነ አይነት ነገር ልትፈርጅ ትችላለህ? ከሱ ጋር መስራት ትችላለህ እያልክ ነው አይደል? ገባኝ። አይ ይሄ ቀላል ጥያቄ ነው ማለት ደብረጽዮን አሁን ጥቁርና ነጭ ባንዳ ሲታገል ነው ያየሁት። አሁን ምን ወደ እሱ ፍረጃ እንመጣለን። በነገራችን አልመለስኩም እኮ ጠየቀኝ መልሳ። ምን አድርጎ እያልኩ ነው። ይኸውልህ ፎሎ አፕ ኮስችን የሚባል አለ ኪዳነ ለሚዲያ አዲስ አትሁን፣ እንደ አዲስ ጥያቄ ጠይቃለሁ። ኦኬ እዚህ ይኸውልህ ይሄ የፓርቲ ስብሰባ አይደለም ኪዳነ። 30 ደቂቃ 30 ሰከንድ 22 ደቂቃ ምናምን ኢንጌጅ እያደረግን ነው። ገባ? የጠየቅኩህ አሁን ጥያቄ ለምን ነርቨስ እንደምትሆን አላውቅም። ስማኝ ያልኩህ ምን አድርጎ ብዬ ነው። ምን አድርጎ ስልህ ኦኬ ብለህ ትቀጥላለህ እንጂ አትጠይቀኝ አትበል። ልትጠየቅ ነው እዚህ ያለኸው እኮ። ልመልስ ፈልጌ ነው ማለት መልስ፣ ቀጥል። ግን ምን አድርጎ የሚል ጥያቄ ብቻ ነው የጠየቅኩህ። ሌላ ነገር ያልኩህ አታስመስለው ልልህ ነው። ቀጥል።